በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ ተመልካቾች? ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ ዛሬም ዘውትርም የተመሰገነ ይሁን። በዚህ ቻናል እንደሚታወቀው የምትከታተሉት ክርስቲያኖች የምንማማረው ትምህርት ተከታታይ ትምህርት ነው። አንድን አርዕስት አንስተን በዛ አርዕስት ላይ መሰረት አድርገን ግንዛቤ ለመጨበጥ የምንማራቸው ትምህርቶችን የምንከታተልበት ቻናል ነው። እንደሚታወቀው ተከታታይ እየተማርን የመጣነው ትምህርት ስለ ሀልዎተ እግዚአብሔር በዓለም ያለው ግንዛቤ ምን ይመስላል የሚለውን እየተመለከትን ያለ ነው። ዛሬ ላይ ግን በአርዕስቱ ላይ ወይ በተምኔሉ ላይ እንዳያችሁት ወቅታዊ ጉዳዮችን ማንሳት ስለፈለኩ ነው። ቀጣይ ትምህርቱን በዛው እንማራለን። ይህም ወቅታዊ ጉዳይ ምንድነው? እንደሚታወቀው በዚህ ሰሞን በምስራቅ አርሲ ያሉ ክርስቲያኖች ግድያን በተመለከተ ከዚህ ጋር ተያያዥ የሆኑ ነገሮችን አንዳንድ አሁንም እኔ ግንዛቤ ላይ ነው ማተኩሮ የምችለውን የምረዳውን ሰዎች እንዲገነዘቡ፣ ግንዛቤ ያላቸውም ሰዎች ደግሞ በተቻላቸው መንገድ ሌላው ላልተረዳው ላልተገነዘበው አካልም ደግሞ ግንዛቤ እንዲሰጡ ነው የኔ ፍላጎትና በቻልኩት መጠን አንዳንድ የግንዛቤ ነገሮችን በዚህ ቪዲዮ ላይ አነሳለሁ እና አሁን ላለንበት ለዚህ ሀገራችን በዚህ ደረጃ ላለችበት ችግር መሰረቱ ያው ሰፊ ቢሆንም ሰፊና ብዙ ነገር ቢኖረውም በዋነኝነት የብሔር ፌዴራሊዝሙ እና ይህንን ለማስቀጠል ተብሎ የሚፈበረኩ ወይ ደግሞ ታሪኮች ናቸው ወይ ደግሞ ትርክት የሚላቸው መንግስት የሚላቸውም ያው ትርክት ናቸውና ሁለቱ ናቸውና የብሔር ፌዴራሊዝሙ እና የሚነሱ ትርክቶች ወይም መሰረታቸው እውነት ይሁኑ አይሁኑ እሱም ብዙ አጠያያቂ ነገር ነው። በእነዚህ በሁለቱ አምድ ላይ የቆመ ችግር ነው። ስለዚህ በዚህ ቪዲዮ ትንሽ እኔ የተገነዘብኩትን ነገሮች ስለማነሳ በትዕግስት እንድትከታተሉኝ በአክብሮት እጠይቃለሁ። ለምንድን ነው እዚህ ችግር የደረስነው የሚለውን ማየት የሚሻል ይመስለኛል እና ድምፅ እንሆናቸው፣ ሲኖዶስ ለምን ዝም አለ፣ እስከ መቼ እንቀጥላለን የሚለውን ብቻ ጥያቄ ከማንሳት ይልቅ የችግሮቹን ነገር ማወቅ መረዳት የጋራ አስተሳሰብ እንዲኖር ያደርገናልና ለዛ ነውና የብሔር ፌዴራሊዝሙ ምንድነው ስንቃኘው አንዳንዴ ሁላችንም እናውቀው ነው። በእኛ ዘመን በእኛ እድሜ የተተከለ ስርዓት ስለሆነ እናውቀዋለን። የብሔር ፌዴራሊዝሙ ያመጡት አካላት ወይም ይሄንን ሐሳብ የሚደግፉት አካላት እንደሚነግሩን ከሆነ ከዚህ ቀደም የራስን ማንነት ወይ ደግሞ ይሄ ካልቸር የምንለውን ቋንቋ፣ ባህል የሚለውን ነገሮች የመግለጽ እድል አልነበረም። በአንድ ቋንቋ በአንድ አስተሳሰብ ወይ ደግሞ አህዳዊ በሚሉ ስርዓት ውስጥ ነበርን። ስለዚህ ብሔር ፌዴራሊዝሙ ህዝቦች በራሳቸው ቋንቋ በራሳቸው ይሄ ካልቸራቸውን ኤክስፕረስ በማድረግ በመግለጽ የሚልና በዋነኝነት የራስን እድል በራስ የመወሰን የሚል መርህ ይዞ እንደመጣ ያው ይነግሩናልና ወይ ደግሞ እነሱ ከሚሉት የምንሰማው ነገር ይሄ ነው። ስለዚህ የራስን እድል በራስ የመወሰን የራስ ገዝ አስተዳደር የሚል ነው። የብሔር ፌዴራሊዝሙ በዋነኝነት የተሰጠው ሁላችን እንደምናውቀው ኢትኒክ ሴንተር ሆኖ ነው የተሰጠውና ብሔር ተኮር ሆኖ ነው የተሰጠው። ብሔር ተኮር ማጆሪቲ ያሉበት ከዚህ እስከዚህ ድረስ አሉና ከዚህ እስከዚህ ድረስ ያሉት ሁሉ በዚህ ብሔር በዚህ ክልል ይጠቃለል የሚል መርህ ወይ ደግሞ ስርዓት የሆነ እንደሆነ እናውቃለንና በዛ መሰረት እንደተዘረጋ ሁላችን እናውቃለንና የብሔር ፌዴራሊዝም
ከተዘረጋ በኋላ በዚህ በነገራችን ላይ አንደኛው ሐሳብ አሁን ያነሳሁት ነው። ፌዴራሊዝሙን የሚያቀነቅኑ አካላት የራስን እድል በራሴ መወሰን በራሴ መተዳደር የሚለውን ሐሳብ ነው። ሁለተኛው ደግሞ ሌሎች የፖለቲካው ሰዎች የሚገልጹት ነገር ምንድነው? የብሔር ፌዴራሊዝም ሆነ ብሎ ታስቦ ኢትዮጵያን ለመከፋፈልና ለመበታተን በእንግሊዛውያንና በዚህ በጣሊያኖች አማካኝነት እና ኢትዮጵያ ውስጥ በታጠቁ ኃይሎች አማካኝነት ህዝቡን ለመበተን የማይበተነውን ህዝብ ጠንካራ የሆነውን ህዝብ ለመበታተን ታስቦ የገባ በውጭ ሴራ የተሰራ ስርዓት ነው ብለው የሚገልጹትም አሉ። በሌላ መንገድ ደግሞ ስርዓቱን የተከሉት አካላት ከፋፍለ ግዛ የሚለውን መርህ ተጠቅመውበታል። ህዝብ ከህዝብ እንዳይስማማ አድርጎ እንዲኖር የሚለውን ነገሮች ሁላችን የምንሰማው ከተለያየ ሚዲያ ላይ የምንሰማውን ነገሮች ነው። ሁለተኛው ሐሳብ ማለት ነው። ዋናው እኛ የምናየው የብሔር ፌዴራሊዝሙ ኢትዮጵያ ውስጥ ከመጣ በኋላ ምንድነው አድቫንቴጁ የሚለውን ነገር በዛው ተጠቃሚዎቹም በኩል በተለያየ ተጠቃሚ ነኝ በሚለው አካል ያለውን ስናነሳ ያው እውነታውንም አንዳንድ ነገሮች ስናነሳ በራስ ቋንቋ አንድ ሰው አፍ በፈታበት ቋንቋ ትምህርት ሲማር በዚህ በአፍ በፈታበት ቋንቋ የፍርድ ቤት ስርዓትን ሲያዳምጥ ትራንስሌተር ሳያስፈልግ ተርጓሚ ሳያስፈልግ ቀጥታ ከዳኛውም ጋር ሲገናኝ ቀጥታ ከመምህሩም ጋር ሲገናኝ የተሻለ እንደሚሆንና ጊዜንም ከመቆጠብ አንፃር ስሜትንም ኤክስፕረስ ከማድረግ አንፃር አዋጭ እንደሆነ ወይ ደግሞ ጠቃሚ እንደሆነ ይታወቃል። ስለዚህ ከዛ አንፃር በጎ ነገሮች ይኖረዋል። ሌላኛው ደግሞ በምድር ላይ ያለው የህዝቦች አኗኗር በካልቸር ብዝሃነት የሚባለው ዳይቨርሲቲ የሚባለው መልቲካልቸራሊዝም የሚባለው ስለሆነ በዛ ስርዓት ላይ ደግሞ የተለያየ ካልቸር ያላቸውን አካላት በፖለቲካ ምክንያት ኦፕረስ እንዳይደረጉ እንዳይጨቆኑ የራሳቸውን ካልቸር እንዲገልጹ የሚል ነው እንግዲህ እንትኑ ሐሳቡና ይሄ ደግሞ ሐሳቡ የሚከፋ መጥፎ ነገሮች የለውም። ነገር ግን ምንድነው የኢትዮጵያ የብሔር ፌዴራሊዝሙ ከተተከለ በኋላ የሄደው በአሉት አብዛኛው የሄደው ነገሮችን መመልከት አሁን ላይ ወደቅንበትና ላለንበት ችግር ወደፊትም ለሚመጣው ነገሮች እንድንገነዘብ ያደርገናል ብዬ አምናለሁ። አንደኛ ስርዓቱ ከተዘረጋ በኋላ ክልሎች ብሔርን መሰረት ያደረጉ ተቋማትን መመስረት ነው ሄዱት። ያ ማለት በቃ አንድ ብሔር በዛው ባለው ክልል ያንን ማጆሪቲ የተባለውን ብሔር ብቻ እንዲጠቅም ተደርጎ ለዛ ብሔርና ብሔር ብቻ ታስቦ የሚሰሩ ተቋማትን መመስረት። ለምሳሌ የብሔር ባንክ ምናየው ነው ኢትዮጵያ ውስጥ አሁን ባንክ ብሔርን ተኮር ያደረጉ ባንኮች በየቦታው በየክልሉ ምናየው። ያም ደግሞ ፋይናንስን ለመቆጣጠር የታሰቡ ናቸው። ሌላኛው ደግሞ የፎርስ ይሄ የልዩ ኃይል የሚኒሻ ከፌዴራሉ መንግስት ተግዳሮት በኋላ ላይ የምናየው ነው። ልክ ለፌዴራሉ መንግስት ራሱ ተግዳሮት የሚሆኑ የፎርስ አደረጃጀቶች ወደ ማደራጀት እንደሄዱ እናውቃለን ሁላችን ማለት ነው፣ በእያንዳንዱ ክልል ማለት ነው። ሌላኛው ብሔሮች የሄዱት አካሄድ ምንድነው? ሌላኛው የዲሞግራፊክ ለውጥ ለማምጣት በቃ ይሄ ክልል የሚለው ሳይሆን ይሄ ሀገር ነው፣ ብሔርና መሬት አንድ ላይ ተያይዞ ስለተሰጠ ይህ ሀገር የኔ ሀገር ነው፣ የኔ ብቻና ብቻ የሚል የኔ ሀገር ብቻና ብቻ እገሌ እዚህ ቦታ ላይ አይመለከተውም፣ በአንደኛው ቦታ ሌላኛው አይመለከተውም፣ በሌላኛው ቦታ ሌላኛው አይመለከተውም የሚል እሳቤ በሰዎች አይምሮ ላይ በየቦታቸው እኔ ገሌ ክልል አላልኩም፣ በየቦታቸው እንዲሰርጽ አድርጓል። በዚህ መሰረት ምንድነው ሀገርን ከብሔር የኔነት ጋር በማያያዝ ኢኮኖሚክ ጥቅሞችን ለማግኘት የዲሞግራፊክ ቼንጅ ማድረግ፣ ፖፑሌሽንን ከአንድ ቦታ ኢኮኖሚክ ወደ አክቲቪቲ ወዳለበት ወይ ደግሞ ስጋት ቀጠና ነው ከሚሉበት አካባቢ ላይ ዲስትሪቢዩት ማድረግ። ሌላኛውም ደግሞ በክልሉ ላይ አሉ የተባሉ ሌሎች ወይ ማይኖር የሚባሉትን ማይኖሪቲዎችን ደግሞ ምን ማድረግ በተለያየ መንገድ አይሶሌትድ የማግለል ከኢኮኖሚ እንዲገለሉ የሆነ ሳምቲንግ ታርጋ እንዲያገኙ ማድረግ። ይሄ ከዲሞግራፊክ ቼንጅ ፍላጎቶቹ ጋር አብረን የምናየው ፌዴራሊዝሙ የታየበት ነገሮችን መመልከት ያስፈልጋል።
ሌላ አንድ ብሔር በክልሉ ተጠቃሚ የሚያደርግ የኢኮኖሚ ፖሊሲ ማውጣት። እንደምታውቁት ኢኮኖሚክ ፖሊሲ ሲወጣ በአንድ ሀገር የሚኖሩ ህዝቦች ማይነር ሆኑ ማጆሪቲ ኢኮኖሚ ማለት ህልውና ነው እና ሰዎች ሰርተው መኖር አለባቸው። ወንጀል አይስሩ፣ በወንጀል አይሳተፉ። ነገር ግን አይደለም በተፈጠሩበት ሀገር ላይና አይደለም በተወለዱበት ሀገር ላይ ይቅርና በስደት በሄዱ ሀገር ላይ ዲሞክራቲክ የሆነ መንግስት ባለበት ሀገር ላይ ሰርተው ከወንጀል በስተቀር ሰርተው ሀብት የማፍራት አፍርተው ልጅ የመውለድ ለህግ ተገዥ ሆኖ በዛ ሀገር ባለው ህግ ተገዥ ሆኖ ሰላማዊ ኑሮ የመኖር የፍትህ ስርዓት ያለ አድሎ የማግኘት መብት አላቸው። ምንም እንኳን መብቱ እግዚአብሔር ቢሆንም ሰዎች ግን በህገ መንግስታቸው አካተው አብዛኛው የሰለጠኑ ሀገሮች በዚህ አይነት መንገድ ሰዎችን ነፃነት ይሰጣሉ። ስለዚህ ኢኮኖሚክ አክቲቪቲ ለመጻይና ለመጤ ወይ ደግሞ ለነዋሪ ብለህ ብትሰራው አንድ አካባቢ ላይ ምንድነው የሚሆነው? ያኛውን ታስርበዋል፣ ያኛውን አጠግቤ ከዛ በኋላ ሰላም ተኝቼ እኖራለሁ የሚለውን እንትን ቦንድ ትበጥሰዋለህ ወይ ደግሞ በምን አለብኝነት ነዋሪ ትሆናለህ ማለት ነው። በምን አለብኝነት ነዋሪ ትሆናለህ ማለት ነው። ይሄም ደግሞ አንዱ ችግር ነው። ክልሎች ላይ የምትመለከቱት ይሄ ነው። አንድን ብሔር ብቻ ትኩረት ያደረጉ የኢኮኖሚ ፖሊሲዎች መቅረጽ ላይ ነው የተጠመዱት እና የሆነ ቦታ ላይ ስትሄዱ ምን አባህ ገባህ የሚል የጋሻ ጃግሬ የኛ አካባቢ አስከባሪ የሆነ ኤጀንት ትመለከታላችሁ። ማስ ፖፑሌሽኑን ስትመለከቱት ግን አንደር ፖቨርቲ ነው ያለው። በጣም በድህነት ላይ ይሆናል። ግን እነዚህ የኛን ህዝብ እየጠቀምን ነው፣ የኛን ህዝብ እንዲያደረግን የሚሉ የኢኮኖሚክ ፖሊሲዎች ሆነ ተብለው ሌላኛውን ለማድህየት አንደኛውን ሌላኛውን አበለጽጋል የሚል እሳቤዎች ያሉባቸው ፖሊሲዎች በደንብ እያየን ነው ሀገራችን ላይ። አንዱ ችግር ክልሎች ወደዛ ነው ሄዱት። ሌላ በይህ ሐሳብና በተቋማት መደራጀት በባንክም በፎርስም ከፌደራሉ መንግስት የሚገዳደር ማለት ነው። እንደገና ደግሞ ያንተና ያንተ የሚለው አጥሮ የመኖርን አስተሳሰብ የከፍ ማድረግ ህዝቡ ላይ ምንድነው ያሰረጸው ማለት ነው። የራስን ሀገር የመመስረት ፍላጎቶች በፌደራሊዝሙ በዚህ በብሔር ፌደራሊዝሙ ላይ አቆጥቆጦ ነው የታዩት። ሀገርን የመመስረት ሀገር እንሆናለን፣ የራሳችን ሀገር ይኖረናል የሚል ሀገር በሰዎች ጭንቅላት በዛ ብሔር አስተሳሰብ ውስጥ እንዲወለድ ያደረገ ነው ማለት ነው። ስለዚህ የብሔር ፌዴራሊዝሙ ቻንሶቹን በዚህ አይነት መንገድ ይሰጣል። ከዛ በኋላ ስርዓቱን የሚተገብሩ ሰዎች ደግሞ መደላድል ያደርጋሉ። የመደላድሉ ውጤት ወዴት ነው የወሰደን? አብዛኛው የምንመለከተው ሁሉንም ባንል በፖለቲካ መቀናቀን ውስጥ ያሉት አካላት ወደ ሀገረ መንግስት የመመስረት ፍላጎት ነው እየሄዱ ያሉትና ይህን ነገር የብሔር ፌዴራሊዝሙ ያመጣውን ነገሮች በዚህ ሂደት የተጓዘበትን ሂደት መቃኘት እንችላለን ማለት ነው። ሌላኛው ለነዚህ የአካሄድ ማሳኪያ ክልልን ለብቻ የመያዝ ሌላውን የማግለል ሀገር የመሆን ፍላጎት ቀደም ያነሳናቸው ማለት ነው። እነዚህን ነገሮችና መሰሎቹን ነገሮች ለማሳካት ደግሞ ትልቁ ነገር ምንሰማቸው ምንድነው? ናሬሽን ነው ከጀርባው። ዓላማው አሁን ያልናቸው አካሄድ የመጣበት ሐሳብ ሲሆን ይህን ለማሳካት ደግሞ አንዱና ይሄ ትርክት የምንለው ነገሮች ናቸውና መንግስትም እንደሚለው ያው የተዛቡ ትርክቶች እንዳሉ ይነግረናል መንግስታችን። ያው እኛም የተዛባ ነገሮች እንዳሉ እናውቃለንና ከዚህ ውስጥ ትርክት ውስጥ አንዱ ተፈራጅ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግማሹ ለኢኮኖሚክ ዴቨሎፕመንት ሀገሪቷን ጠርቃ የያዘች ናት የሚል ክስ የሚያቀርቡ፣ ግማሾቹ ደግሞ የዚህ ብሔር ኢንስትሩመንት ሆና መገልገያ ሆና ስጨቁነን ስትበድለን የነበረች ተቋም ናት የሚል ታርጋ ቁጥር እንድትሸከም በተለያየ መንገድ የተፈረጀች ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የፍረጃዋ ያው ከውስጥም ነው ከውጭም ነው፣ በኋላ ላይ የምናየው ይሆናል። በዚህ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቁጥር 1 ተፈራጅ ናት። ሌላኛው ደግሞ እንደዚሁ በተፈጠረ ናሬሽን በሚፈጠሩ እነዚህ ትርክትና ተረቶች አንድን ማህበረሰብ ፈርጀህ ማንቋሸሽ
ማንቋሸሽ፣ አንዱ አንዱን እንዲጠላው የማንቋሸሻ ቃላቶችን መጠቀም፣ ገሌ እንትናዊ ነው ገሌ ምናዊ ነው ብለህ የስድብ ቃላቶችን ያው እዚህ መጠቀም ስላልፈለኩ ነው። በማህበራዊ ድረገጽ ላይ የምንመለከተው አንደኛውን ብሔር የስድብ ቃል ኢቭን ስድብ ለዛ ብሔር እንደታርጋ ተደርጎ የሚሰጣለ፣ ያኛውም ደግሞ በአጸፌታው ለዛ ማህበረሰብ በአንድ ስድብ የሚወከል አይደለም። ማህበረሰብ በምስጋናም ብቻ የሚወከል አይደለም። ማህበረሰብ እንዲህ ተደብልቆ እንዲህ ተጨፍልቆ የሚሰጠው ነገሮች አይደሉም እና እንደዛ አይነት የሚመስሉ ጥላቻ እንዲሰርጽ በዛ ልክ እንዲመለከተው አንደኛው ሌላኛውን በዛ ልክ እንዲመለከተው የተደረጉ እንትኖች አሉ፣ ስራዎች አሉ በዚህ የተፈጠሩ እንትኖች ላይ ማለት ነው። እሱን እንመለከት። ሌላኛው መጤና ነዋሪነትን ማንጸባረቅ በዚህ በብሔር ፌዴራሊዝሙ ያየነው እገሌ ክልሉ ታጥሯል። ከታጠረ በኋላ ደግሞ ከሱ ውጭ ቋንቋ ተናጋሪ ወደዛ አካባቢ ሲመጣ ወይ ደግሞ እዛ አካባቢም ካለ እገሌ መጤ ነው፣ በቃ ሌላ ቋንቋ ከተናገረ እገሌ መጤ ነው፣ እገሌ ባላባት ነው፣ ባለ ሀገር ነው የሚል ስርጸት በሰዎች ጭንቅላት እንዲሰርጽ አድርጓል የብሔር ፌዴራሊዝሙ። እንደምታውቁት የኢትዮጵያን ታሪክ ወደ ኋላ መለስ ብለን ብንቃኘው የኢትዮጵያ ውስጥ ሴትልመንቱ ቋሚ የሆነለት ማህበረሰብ የለም። ሀገረ መንግስት ሊሆን ይችላል እንጂ ህልውናው በአንድ አካባቢ ብቻ ተጠርቆ የቆመ ማህበረሰብ ኢትዮጵያ ውስጥ የለም። ይሄ ሩቅ መሄድ ስንት ሺህ ዓመታት 3000 ዓመት ታሪክ ያላት ወደዛ መመለስ አይጠበቅብንም። ይሄ በቅርብ 50 ዓመታት 60 ዓመታት የኢትዮጵያ ታሪክ ሞደርን ዓለም ጋር መቀላቀል ከጀመረች በኋላ ያለውን ታሪክ 11 ሚሊዮን በአፄ ምኒልክ ጊዜ እኮ 11 ሚሊዮን ነው የኢትዮጵያ ስታቲክስ ስቲል ይዞታል። 11 ሚሊዮን የነበረ ህዝብ የ11 ሚሊዮን ህዝብን ታሪክ ወደ ባክ ተመልሰን በሎጂክ መስራት እንችላለን። አይደለም ታሪኩ ተጽፎ አይደለም፣ በሎጂክ መስራት እንችላለን። በእኛ እድሜ የነበረውን የህዝብ ቁጥር የህዝብ ስርጭት ማን ከማን ተነስቶ ዲስትሪቢዩትድ አደረገ የሚለውን ነገሮች የሚሰሩ ነገሮች ናቸው። ነገር ግን አሁን የብሔር ጽንሰ ሐሳቡን ዝም ብላችሁ ስትመለከቱት እገሌ ለዚህ ቦታ መጤ ነው፣ ስለዚህ የታባቱ እንድትለው ነው። አየው፣ ያ ማለት አንተ ነዋሪ ነህ፣ አንተ ባለመብት ነህ፣ አንተ ሁሉ ያንተ ነው፣ መሬቱ ሰማዩ ያንተ ነው። ይሄኛውስ መሬቱ ሰማዩ ምንም ቢገዛው እንኳን በጣም የሚገርመው ነገር እኛ ሀገር እየታዩ ያሉት ነገር ቤት ገዝተህ ላብህን አፍሰህ አንጠፍጥፈህ የምትገዛውን እንኳን መኖር አትችልም። በጣም የሚገርም ነገር ነው። እኔ በጣም ይሄንን የሚያከሩ ሰዎች የብሔር አክራሪ ሰዎችና በጣም ወጥር የገጠ ጽንፍ ውስጥ የሚገቡ ኃይሎች፣ ጥላቻ ያላቸው ኃይሎች የሚኖሩት አሜሪካን ነው። አሜሪካን ላይ የማንን ሀገር ቤት ገዝተው ነው እየኖሩ ያሉት? የማንን ሀገር መኪና ነው እየነዱ ያሉት? እንዴት ነው እየኖሩ ያሉት? ፍርድ ቤት ሲሄዱ የማን ሀገር ተብሎ ነው የሚዳኙት እነዚህ ሰዎች? በጣም የሚገርመኝ ግን ሀገራችን ላይ ያለውም እንደዚሁ አክራሪ እነሱም ምክትሎች በዚህ አይነት ሐሳብ ነው የሚሄዱት። አንተ እዚህ ቦታ ላይ ምንም አይነት መብት የለም የሚል ምክንያቱም መጤ ነህ የሚል አስተሳሰብ የወለደው የብሔር ፌዴራሊዝሙ አንዱ ይሄ ነው። ሌላኛው በብሔሩ ወይም በእምነቱ መፈረጅ ነው። ፍረጃ ቅድም እንዳልነው ከላይ ያነሳናቸው የብሔር ፌዴራሊዝሙ እድገቱን አይተናል። ያንን ለማሳካት ከሚጠቀሙበት መካከል ነው እንግዲህ እያየን ያለን በብሔሩ ወይም በእምነቱ መፈረጅ። ስትፈርጀው ምን ይሆናል? ታርጋ ትሰጠዋለህ። ታርጋ ስትሰጠው በዛ ልክ እንዲታይ ታደርገዋለህ። በዛ ልክ እንዲታይ ካደረከው፣ ምክንያቱም አሁን በፍቅር አይደለም እንዲታይ የሰጠው፣ በፍቅር ከሰጠው ያው በፍቅር እንዲታይ ታደርገዋለህ። ይቻላል። ነገራችን ምድር ላይ ሰዎች ቀና ከሆንን ማንለውጠው ማናደርገው ነገር የለም። ይቻላል። ግን አሁን እኛ ሀገር ያለው ሁኔታ ምንድነው? የጥፋት ታርጋ ትሰጠዋለህ፣ የሚጠፋበትን ትሰጠዋለህ። ከዛ በዛ ልክ እንዲታይ ሁሌ እንዲሳል ባይሆን እንኳን እንዲሆን እንዲያስቡት በዚህ ልክ እንዲስሉት ታደርጋለህ። የራንዱ አይነት ታሪክ ማለት ነው። በረሮ የሚል ስም ትሰጠዋለህ። ከዛ በኋላ በረሮ ሆነ ማለት ነው። በጫማህም በእግርህም ረግጠህ ምን ትለዋለህ? ትገለዋለህ ማለት። በዛ አይነት አስተሳሰብ የሚሳሉ አስተሳሰቦች ኢትዮጵያ ውስጥ አሉ። ህዝብን ሳይቀር ህዝብ በህዝብ ደረጃነት መፈረጅ፣ አንድን ህዝብ እንዲህ አይነት ህዝብ ነው፣ ይሄንን ህዝብ እንደዚህ አይነት ህዝብ ነው ተብሎ ኢቭን ለፖለቲካ እንኳን ብዙ ጊዜ የሰለጠኑ ዓለሞች ይደብቃሉ ክፋታቸውን። ለምሳሌ ያደጉ ሀገራት አፍሪካን እንዴት እንደሚያዩት ክፋታቸው ያስታውቃል ስራቸው።
ግን ደግሞ አፋቸውን አውጥተው አይናገሩም። እኛ ሀገር ግን ስትመጡ ህዝብ እንኳን እንደ ህዝብ ሳይቀር ታርጋ አለው። እያንዳንዱ የራሱ ታርጋ ተሸክሞ እንመለከታለን። ስለዚህ አንዱ ችግር ይሄ ነው፣ ፍረጃ። የተፈረጀ ደግሞ በተገኘበት ቦታ ላይ ይገደላል። በአንደኛው ክልል አንዱ ሲገደል አይተናል፣ በዛኛው ክልል ሌላኛው ሲገደል አይተናል። እኔ እዚህ ጋር መርጦ አልቃሽ አይደለሁም። ይሄን የምትመለከቱ ሰዎች እንድትለዩ ይፈልጋለሁ። መርጦ አልቃሽነት እዛ ጋር የሚሞተው የታባቱ ምል እዚህ ላለው ደግሞ ወይኔ የምል አይነት እንደዚህ አይነት ስሜቶች አንዱ አደጋ፣ የኛ ሀገር አደጋ ይሄ ነው፣ መርጦ አልቃሽነት። በአገሪቷ ላይ በየትኛውም ቦታ ላይ ይሁን ሉዓላዊ በሆነ ሀገር ላይ መንግስት ባለበት ሀገር ላይ ኢቭን ደግሞ ሃይማኖተኛና የእምነት ሀገር ተብላ እንደው በፊቱ ነው አሁን እንኳን የለም፣ ግን የእምነት ሀገር ተብላ በምትጠቀስ ሀገር ላይ ሰዎች ደማቸው ከንቱ ሆኖ ሲፈስ የገሌ ደም እርኩስ የገሌ ደም ቅዱስ አድርጎ የሚያይ አስተሳሰብ ፕሪሚቲቭ ሶሳይቲ እንኳን ያለው አይመስለኝም። አይደለም ይሄኛው ጄኔሬሽን፣ ይሄ ያለፈው ሶሳይቲኛ ማናቀው ኋላ ቀረን ብለን ምንስለው አወቅን ምንል ሰዎች ምንስለው የዚህ ዘመን ሰዎች እንደዛ እንኳን ያለ አይመስለኝም፣ ሊኖርም አይችልም። ስለዚህ እንደዚህ አይነት ችግር አለኝ ሀገር። አንዱ ችግር ይሄ ነው፣ በዛ በብሔሩና ወይም በእምነቱ መፈረጅ ነው። ሌላ ያልተረጋገጡ ታሪኮችን መፈብረክ ነው። ይሄንኑ ለማስኬድ ወደ ሀገር ለመሄድ የሚደረጉ ሩጫዎች፣ ሌላውን አግልሉ እኔ ብቻ አጠቀምበታል የሚለውን ሐሳብ ለማሳካት ታሪኮች በየዕለቱ እንሰማለን። ሚዲያን ይሄ መቃኘት በቂያችን ነው። ሚዲያውን ስትቃኙት በየዕለቱ አዳዲስ ታሪኮች፣ ይሄ ሀገር የኔ ነው፣ ይሄ ሀገር የኔ ነው፣ ውጭም ያለው ሀገር የኔ ነው፣ እዚህ ጋርም ያለው የኔ ነው፣ ይሄም የኔ ነው፣ ይሄም የኔ ነው፣ የኛ ነው ቢባል ነበር የሚያዋጣው። ግን የኛ ነው የሚባለው ራሱ አስጠሊታ ሆነለ ለነዚህ አካላት። ስለዚህ ታሪኮችን መፈብረክ፣ በቃ ታሪኮችን መፈብረኩ ለምንድን ነው የተፈለገው? በቃ ይሄ የኔ ነው አንተ አይደለህም ለማለት። ያው እንግዲህ ያናው ኖራሎ ያው ያየነው ነው። ወኔው ስለ መንስኤዎቹ እያየው ስለሆነ መንስኤዎቹ ይሄ ነው። ሌላኛው ይሄንን ለማሳካት ከሚካሄድበት አንጻር ደግሞ ፍረጃዎች፣ ሴሜቲክ እና ኩሽቲክ የሚባል ደግሞ ፖለቲካ አለኝ ሀገር ምናየው ነገር። በ16ኛው ክፍለ ዘመን የቋንቋም በክላሲፊኬሽን ያጠና አንድ ሰው አለ፣ ፈረንጅ። ከፈረንጅ መቼስ አፍሪካ ሲመጣ ለጤና አይመጣም እንደኔ። እንደዛ ነው የምገነዘበው። ብልሆች ናቸው፣ ተንኮለኞችም ናቸው። እኔ እንደዛ ነው የምገነዘባቸው። የእናንተን ሐሳብ አላውቅም። እነዚህ አካላት ሴሜቲክ ኩሽቲክ ምናምን ብሎ ኢትዮጵያንም የአፍሪካንም ሕዝብ ከፋፍለው ሄደዋል። በቋንቋ ይሄ ንግግራቸው መሰረት አድርገው ያው አዝነውልን ሊያጠኑልን ፈልገው እንዳልሆነ ግልጽ ነው፣ ታወቃል እሱ። ስለዚህ አሁን ኢትዮጵያ ውስጥ ሴሜቲክ እና ኩሽቲክ የሚባል ፍጥጫ ውስጡን ሰደድ እሳት ሆኖ አለ ይሄ ነገር። ሴሜቲክ ገሌ መጤ ነው፣ ኩሽቲክ እሱም አፍሪካዊ ነው፣ ኩሽ የኢትዮጵያ አፍሪካ ምድር ነው የሚል ናሬሽን በጣም ከምንም ጋር ልታገናኙት የማትችሉት ቁጭ ብሏል እኛ ጋር። ይሄ ሁሉ ሰርጿል። ይሄ ሁሉ በተከፋፈለ አስተሳሰብ ውስጥ የሰረጸ ሆኖ እናገኘዋለን። ሌላኛው የዚህ ስርዓት ስጋት ወይ ደግሞ ውጤቱ ምንድነው ስንል ዋነኝነት የፌዴራሊዝም ስርዓቱ ውጤቱ ቀደም ያልነው በበጎ ጎን ያለው ተጠቃሚነት የሚጠቅማቸው ሰዎች ይኖራሉ። ግን አብዛኛው እንደ ኔሽን ስትመለከቱት እንደ ቶታል እንደ አንድ ኔሽን እንደ አንድ ህዝብና እንደ ሀገር ከተመለከታችሁት ዋነኝነት ያሳደራቸውን የተወሰኑ ነገሮች እናነሳለን። አንደኛ ሀገራዊ ስሜትን መናድ ነው። በዚህ በብሔር ፌዴራሊዝም ውስጥ ያየነው ነገር ምንድነው? እንደሚታወቀው ሀገር ሲኖር ነው ቋንቋ የሚከበረው፣ ሀገር ሲኖር ነው ህዝብ የሚኖረው፣ ሀገር ሲኖር ነው ስራ የሚሰራው፣ ሀገር ሲኖር ነው የትኛውም ፎረን ፖሊሲ የትኛውም ነገሮች ልታሳካ የምትችለው ሀገር የሚባል ነገር ሲኖር ነው። ኦሬዲ የተመሰረተው ሀገር አልቸገረም፣ አልጠበበም፣ አላስራበም፣ አላጣምም፣ የዚህ ችግር የለበትም። ሀገሪቷ ከዳር እስከ ዳር ለኢኮኖሚክ ለህልውናችን አስፈላጊ የሚሆኗቸው ነገሮች ሁሉ ጠቃሚ ነገሮች አላት። እኔ በነገራችን እዚህ ላይ አንድ ላይ የማነሳው ነገር ምንድነው? ስድባችን ራሱ ከቦታ ጋር ራሱ ይያያዛል። የኛ አስተሳሰብ አሁን የወረደው ዝቃጭ አስተሳሰባችን በረሃ አካባቢ ያሉትን ሰዎች አሸዋን ያላቸው እንጂ ምን አላቸው እንላለን። ይሄው ነዳጅ አላቸው፣ ነዳጅ ተገኘ። ሌላም ሀብት አለ። የድንጋይማ አካባቢ የሚኖሩ አለታማ ቋጥኝ ያላቸውን ሰዎች ደግሞ ድንጋይ ብሉት እንላለን። ነገር ግን ወርቅ አለው። ድንጋይ ራሱ ወርቁ እኮ ባንክ ላይ ገብቶ ሀገር ኢኮኖሚ ትልቅ ስራ የሚሰራ ነገር ነው።
ሌላም ማዕድናት ያልተገኙ ብንሰራባቸው የሚገኙ ነው። ስለዚህ እዛ ለምን ቦታ ያለ ቦታ እጽዋት ምናምን አብቅለን እንበላበታለን። ድንጋይ ያለበትን ቦታ ወርቅ አውጥተን እንበላበታለን። በረሃ ያለ ቦታን ደግሞ እንትን አውጥተን እንበላበታለን። ለህልውና የሚሆን ሀገሪቷ ላይ ችግር የለም። ለህልውና የሚኖር ይህንን ህዝብ ለመሸከም የሚያስችል የኢኮኖሚ ችግር የለም። ነገር ግን ያው ስድባችን እንኳን ከዚህ ጋር የተያዘ ነው። ሀገራዊ ስሜት ምንም አይነት ሀገራዊ ስሜት እንዳይኖር አድርጓል። ሀገርን የምትስማማበት አንዱ ባንዲራ ነው። ባንዲራ እንኳን ተመርጦ እዚህ ቦታ ይሄ ባንዲራ እንዳይሰቀል፣ እዚህ ቦታ ላይ ይሄ ባንዲራ በስብሰባ ቁጭ አድርገህ ብትሰቅል ወዮልህ የሚል ነገር። ባንዲራው አይሰቀል ከማለት ባንዲራን ካስፈለገ ህዝብ አዋይተህ ቀይረህ የሚቀየር ከሆነ ቀይረህ ዋናው ሉዓላዊነት የሚባል አንድ ሀገር አንድ ሐሳብ በሀገር ደረጃ ሊስማማ የሚችል ህዝብ መመስረት ላይ መሮጥ ይቻላል። ልክ ለማደናቀፉ እዚህ ጋር እንዳይኖር ገሌ እንዳይኖር እንዲህ እንዳያደርግ እንደሚለው ኢንቨስት አድርገህ እንደምትሮጠው ሀገሪቷ ደግሞ እንደገና ደግሞ አንድነት እንዲመጣ ሰላም እንዲመጣ በዛው ልክ ያን ያህል እንኳን የሚፈጅ አይመስለኝም። እኔ ለተንኮል እንደምንሮጠው ለማለያየት እንደምንሮጠው ለማስማማት ይሄን ያህል የሚፈጅ አይመስለኝም እኔ እንደሚመስለኝ። ስለዚህ የሆነ ነገር ወረቀት ጨርቁ ከሆነ ችግር ያለበት ጨርቁ ሳይሆን እኛን ስሜታችንና ሉዓላዊነታችንን የሚወክል ነገር አድርጎ በአንድ ሀገር የምንስማማበትን አጀንዳ ረጅም ጊዜ ፈጅቶን ቢሆን ማድረግ ይቻላል። ግን ስትመለከቱ ይሄ ሀገር እንኳን ሊያግባቡ የሚችሉ አንዱ ባንዲራ ነው። እሱ እንኳን የጥል አጀንዳ ሆኖ የግጭት አጀንዳ ሆኖ ሀገራችን ላይ እንመለከተዋለን። ሀገራዊ ስሜት እንዳለ ከብዙ አካባቢ ወጣቶች ጋር ሰፈርተኝነት አስተሳሰብ በብዙዎቹ ዘንድ ከትልቆቹ ሳይቀር ነግሶ እንመለከተዋለን። ሌላ ህዝብ በህዝብ ላይ እንዲነሳሳ ምክንያት ሆኗል። ቀደም እንዳልኳችሁ የተመጣበት መንገድ በዛ አይነት መንገድ ስለመጣ አንዱ ህዝብ በሌላኛው ህዝብ ላይ እንዲነሳ አሁን የምናያቸው ነገሮች እገሌ ነካህ፣ እገሌ ነው መጥቶ የገደለህ፣ ልክ የህዝቡ ጠበቃ ነው የሚመስለው። እገሌ እኮ ነው መጥቶ አንተን የገደለህ፣ እነገሌ ናቸው እንዲያደረጉት የሚል ንግግሮች የምናየው ህዝቡ በሌላኛው ህዝብ ላይ እንዲነሳ። ኢቭን አንዳንዴ የምናያቸው ነገሮች በጣም እጅግ የሚያስከፉ ነገሮች አሉ። ሰውን ገሎ እንኳን የሞተውን ሰው ማዘንና የገዳዮቹን አድራሻና ገዳዮቹ ያሉበትን ነገሮች አጣርቶ ከህዝቡ ጋር ተናቦ ወደ ህግ አቅርቦ የህግ የበላይነትን ሩል ኦፍ ሎ ማስከበር ሳይሆን የሙትን አስከሬን የፖለቲካ መስሪያ አድርጎ ሲሰራ ኢትዮጵያ ውስጥ ትመለከታላችሁ። በየቦታው ሬሳ ብሔር ወጥቶለት የገሌ ብሔርና የገሌ ብሔር ተብሎ በአንድ ሀገር ላይ ሞተ ህዝብ እንኳን አይደለም በአንድ ሀገር ላይ ሞተ ውጭም ቢሞት የሰው ልጅ አሳዛኝ ነው። ነገ ለኔ ተብሎ የሚያስብ ሰው ግን ሬሳ እንኳን ብሔር አታች ተደርጎለት ህዝብ እንደማነሳሻ አንዱ ህዝብ በሌላኛው ላይ እንዲነሳ የሚደረግበት ሂደቶች በሚዲያ ያው ሁሌ በምንከታተለው ሚዲያ ውስጥ እየተመለከተ ነው። ህዝብ በህዝብ ላይ እንዲነሳና እንዲጨፋጫ ጦርነቱ ህዝቡ እንዲለቁስ። በነገራችን ላይ ህዝቡ የተሰራበት ስሪቱና የአብሮነቱ የግንዛቤው መጠኑ ስላደገና የሚያደርሰው ኮንሲኩዌንስ ይሄ መዘዙን ስለተረዳ በመቻቻል እየኖረ ነው እንጂ ይሄንን የሚለኩስ አካልና ይሄንን የሚሰሩ አካላት ግን እንደሚፈልጉት ህዝቡ ብሔር ኖሮ ይሄ የምናነሳው እስካሁን ያለው ነገር ቢተገበር ኖሮ የሚመጣብን መዘዝ አሁን ካለንበት የሚብስ መሆኑ ምንም ጥርጥር የለው። ይሄን ልንገነዘብ ይገባል። ይሄንን ማየት አለበት። ሌላኛው የብሔር ፌዴራሊዝሙ መከፋፈል ይሄ የተከፋፈለና የተለያየ ቅድም እንዳልነው በወሰን በአስተሳሰብ በብዙ ነገር የተከፋፈለው ማንነታችን ምንድነው ያመጣው መዘዝ? የውጭ ኃይሎች በሙሉ ኃይላቸውና ደስ ባላቸው ሰዓት ያለምንም ጭንቀት በጣልቃ ገብነት እንዲገቡ እድል ሰጥቷል። ዛሬ የተለያየ ኢትዮጵያ ላይ ያሉ የታጠቁ አካላትም ወይ ገዢው መንግስትም ይሁን የውጭ ኃይሎችን ድጋፍ ድራይቭ ሲያደርጉ ትመለከታላችሁ። ሁሉም ለምን ምቹ ሆነን ስለተገኘን ለውጭ ኃይል ምቹ ሆነን በመገኘታችን ምክንያት የውጭ ኃይል የትኛውን ልምረጥ እያለ የራሱን ኢንተረስት ከማን ጋር ባደርገው አስከብረዋለሁ እያለ የሚገባበት ሀገር ነው ዛሬ የኢትዮጵያ ህልውና ማለት ነው። እንደሚታወቀው ካለንበት የቀይ ባህር ቅርበት የተነሳ የቀይ ባህር የምዕራባውያንም ሆኖ የሌሎችም 40% ኢኮኖሚ የሚያልፍበት ትልቅ ቦታ ነው። ባለንበት ሎኬሽን አንፃር ከዚህም ከተሌሎችም ነገሮች ጋር የተያያዘ የውጭ ኃይሎች ኢትዮጵያን ይፈልጋሉ። ስለዚህ የውጭ ኃይሎች ዛሬ ላይ ይሄ የብሔርና የሃይማኖት መከፋፈላችን
ትልቅ ቻንስ ነው የሰጣቸው። ስለዚህ በሃይማኖት መግባት የሚፈልጉት በሃይማኖት ታኮ ይገባሉ። ምናየው ነገር ያ ነው። የተወሰነ ቦታ ላይ ኦርቶዶክስ ተገደለ እንሰማለን። ደግሞ እዛ ቦታ ላይ ደግሞ ህዝቡ እንዲነሳ ህዝበ ሙስሊሙ እንዲነሳ የሆነ የእስላሙንም የሙስሊሙንም መስጊድ ይገቡና ደግሞ ያቃጥሉታል። ከዛ ደግሞ የፕሮቴስታንቱን የሆነ ቦታ ላይ ቸርች ምናምን ነገር እንዲነድ ያደርጉታል። ሆ ብለህ ተነስ ነው። ዞሮ ዞሮ ሆ ብለህ ተነስና እርስ በርስ ምን በል ተጫረስ ነው። ከደከምክ በኋላ እኔ ወስናለሁ ነው። ምንም እኮ አይደል። የውጭ ኃይል መጀመሪያ ያዳከመሃል። እሱ ሳይገባ በውጭ ሆኖ ጃስ በለው ሃይ በለው ይልሃል። ትጫረሳለህ። ከተጫረስክ በኋላ ግን መልሰ እጁ ላይ ወድቀህ ኢኮኖሚህን ለማንሳት ያጣኸውን ሰላም ለመመለስ የውስጣዊ ችግሮችን ለመፍታት ከእግሩ ስር ተንበርክከህ መልሰህ ትጠይቀዋለህ። ያ ነው ወደዛ ነገሮች ነው የሚወስደውና በእምነት ይገባሉ። ሌላኛውም እንደዚሁ በዘር ይገባሉ። የቀይ ባህር ፍላጎታቸውን ለማሳካት ኢንተርናል ያለውን ሪሶርስ ለመጠቀም በተለያየ መንገድ የውጭ ኃይሎች ኢትዮጵያ ውስጥ ቻንሶች ያገኙባቸው ነገሮችን እንመለከታለን። ሌላኛው የሀገራዊ ኢኮኖሚ መውደቅ ነው ያጋጠመው። አሁን የብሔር ፌዴራሊዝሙ ቅድም እንዳልነው ህዝቦች እንዲጠቀሙ፣ ህዝቦች በተሻለ እንዲኖሩ፣ በባህላቸው በእሴቶቻቸው እየኮሩ ሀገራቸው በሀገር ደግሞ በሀገር ህልውና ደግሞ ተሳታፊ የሆኑ አንዱ ጌታ አንዱ አሽከር ሳይሆኑ ሁሉም ተከባብረው ይሄ እኩልነት የሚለው ሁሉ የሚነሳው የባህል እኩልነት የህዝቦች እኩልነት የሚለው ተደርጎ እንድንኖር ነው የመጣው። እንዳካሄዱ ከሆነ ውጤቱ በተገላቢጦሽ ሆኖ ህዝቦች ተጠቃሚ ሳይሆኑ አሁን ዛሬ ህዝቦች ተቀጥቃጮች ናቸው። ዛሬ ኢትዮጵያ ውስጥ ህዝብ ተቀጥቃጭ ነው። ዛሬ በታጠቀ ኃይልም በለው በተለየ መንገድ በለው ህዝብ ተቀጥቃጭ ነው ዛሬ። ምንም ይሄ እኮ የምታውቀው ነገር ነው። አንደኛ የሀገር ኢኮኖሚ ውድቀት ምንድነው ስንል መንግስትም ሆነ የታጠቁ ኃይሎች የሚገዟቸው መሳሪያዎች ባይኖሩና ሰላማዊ የተረጋጋ ሀገር ቢኖረን ኖሮ ለነዚህ የምናወጣው የመሳሪያ ግዢ ለትምህርት ቤቶች፣ ለዩኒቨርሲቲዎች፣ ለትልልቅ ሂውጅ ለሆኑ ፕሮጀክቶች የሚውሉ ገንዘቦች ናቸው፣ የሀገር ሀብቶች ናቸው። ነገር ግን ሀገር ባልተረጋጋበት ሰዓትና በጦርነት በወደቀበት ሰዓት ላይ የሀገር ሀብት ቀጥታ ከልማት ይልቅ ወዴት ይፈሳል? ወደ ጦርነት ይፈሳል ማለት ነው። መሳሪያ ሽመታ፣ ሌሎችን ሀገሮች እናበለጽጋለን የሚሸጡትን እኛ በገዛነው መሳሪያ ደግሞ እርስ በርስ አንዱ አንደኛውን በማጥፋት ኢኮኖሚ ይደቃል። እያየን ያለነው የኢኮኖሚ ድቀት ነው። ከዛስ ሀገር ብድር ላይ ትወድቃለች። መንግስት የትኛው መንግስት ይሁን ሀገር ለማረጋጋት ሀገር ለማስቀጠል ሲል የተለያየ ወጪዎች ላይ የተለያየ ችግሮች ላይ ይወድቃል። መንግስት ያለውም መንግስት ይሁን የሚመጣውም መንግስት ኢኮኖሚው ከተንኮታኮተ ለማንሳት ተአምር ወይ ደግሞ ይሄ በተአምር የሚሰራ ነገር አይደለም። በተጨባጭ ነገር የአገር ኢኮኖሚን የምትቀይረው በተጨባጭ ስራ በሀገር ቶታል ጂዲፒውን የምትቀይረው ሪል ጂዲፒውን የምትቀይረው በተጨባጭ ነገሮች ላይ ነው። ያንን ደግሞ ከተንኮታኮተች በኋላ ያንቺ ሀገር እንደገና አንሰራራለሁ ስትል ደግሞ የውጭ ኃይል ደግሞ እጅህን ይጠመዝዛል። እኔ የምፈልገውን ነገር ስታደርግ ይሄን አደርግልሃለሁ የሚል ፕሪኮንዲሽን እያስቀመጠ እድሜ ልክ በችግር ሮቴሽን ውስጥ የምትዞር ሀገር ላይ እንድትወርቅ ይሆናል ማለት ነው። ወደዛ እየሆነች ነው ያለችው እኔ እንደሚታየኝ ማለት። ምክንያቱም በየቦታው ሰላም ስለሌለ መሳሪያ የታጠቀ ሁሉም በየቦታው ላይ የምታዩት ሰዎች መንቀሳቀስ የማንችልበት ማውራት የማይቻልበት ሁሉ ተፈራርቶ የሚኖርበት ባልና ሚስት እርስ በራሱ በብሔር የተከፋፈለበት በሃይማኖት የተከፋፈለበት በዚህ አይነት ሁኔታ ውስጥ ሆነን ስለ ኢኮኖሚ እድገትና ሪል ጂዲፒ ማሳደግ ብዙም እንትን አይደለም። ዞሮ የሀገር ኢኮኖሚ ውድቀት ነው እያጋጠመን ያለ። ባይሆን ኖሮ እጅግ እናድግ ነበረ። በጣም የተሳካልን ህዝቦች እንሆን ነበር። የተረጋጋ እንጀራ መብላት እንችል ነበረ። ያ ሊሆን አልቻለም። ሌላ የተጋረጠ ሲቪል ዋር አለብን ከፊት ለፊት። በዚህ አይነት በጥላቻ አሁን ሚዲያ ላይ ሰሞኑ ማያቸው አንዳንዶች የእንትና ህዝቦይ እንደዚህ መጥቶ የጨፈጨፉን ነገሌ ናቸው፣ ራስን አስከብር። ሌላም ደግሞ በሃይማኖት የዚህ እምነት የሆንክ ምዕመን ሆይ እገሌንና ነገሌ ናቸው እንዲያደረጉህና ራስን መብትህን በክንድ አስከብር። ይሄ ምንድነው? ያው በለው ነው እንባላ የሚል የሲቪል ዎር እንደምታውቁት
በስልጣን የሚሻኮቱ ሰዎች ከሆነ ችግሩ ያለው በስልጣን የሚሻኮቱ ሰዎች ያው ለስልጣን ስለሆነ ህዝቡን እንደ ደጀን ይጠቀሙበታል እንጂ ህዝብ ላይ ዱላ ያሳርፉ። ያ ሁለቱም የሚፋለሙ ኃይሎች ህዝብ ስር ሊደበቁ ይችላሉ፣ ህዝብን ደጀን ሊያደርግ ይችላሉ። ከዛ በኋላ በሚያደርጉት የራሳቸው የወታደር ኃይል ስልጣን አንዱን በመጣል ስልጣን ይይዛል። ኢትዮጵያ ውስጥ እንደዛ አይደለም እየሆነ ያለው። ህዝብ አንዱን ለመጣል ነው እየሄደ ያለው። እንደዛ ነው እየተሰራ ያለው። ህዝቡ ስላልፈለገ ህዝቡ ስለተረዳ ነገሮችን እየተገነዘበ ስለሄደ ነው እንጂ እንደዛ ነው እየተሄደ ያለውና ከፊት ለፊት የተጋረጠ ሲቪል ዎር የሚመስል ነገሮች ይታያሉ። ለዛ ነው ብዙ ሰው ፈርቶ እንዲያልፍ በትዕግስት ይሄ ነገር ከነገ ዛሬ እየተሻለ ይሄዳልና የሆነ ሰዓት ላይ ያልፋል የሚል አብዛኞቹ የበሰሉ ሰዎች ትልልቅ ሰዎችም ነገሩን እንዲያልፍ የሚፈልጉበት መንገድ ከድጡ ወደ ማጡ እንዳንሄድ በመስጋትም ጭምር ነው። አንዴ ፈንድቶ በእንደዚህ አይነት መንገድ ቅድም እንዳልኳችሁ በተለያየ አውድ ሆኖ የመጣ ስርዓት አንዴ ቢፈነዳ የተፈለገው ነገር በአንዴ ተግባራዊ ከሆነ ሀገር ዳግመኛ ወደማትመለስበት ደረጃ ላይ ሊያደርስ የሚችሉ ጥፋቶች ሊመጡ ስለሚችሉ እነዛ ስለተሰጉ ናቸውና ያው እግዚአብሔር ይጠብቀን። ያውና ዋነኛው እነዚህ ናቸውና ሌላኛው የቤተ ክርስቲያኒቱ የወደፊት ዕጣ ፈንታ ምን ይሆናል የሚለው ከስርዓት ጋር የተያያዘ ነው። ቅድም እንዳልኳችሁ ተፈርጃለች። የተፈረጀችው ደግሞ እንደ መርህ አድርገው የወሰዱ ሰዎች እንደ ስርዓት አድርገው ወስደውታል። ስለዚህ ያ ስርዓት ሲቀየር ራሱ የሚቀይረው ሌላው የሚቀይረው ሲቀየር ከስርዓት መቀየር ጋር አብሮ የሚመጣ ነው። ስርዓቱ ከቀጠለስ መከራው አብሮ ይቀጥላል። መከራው አብሮ የሚቀጥል ነገር ነው እስካለ ድረስ ስርዓቱ ቦታ አግኝቶ ስፍራ አግኝቶ እስከቀጠለ ድረስ አብሮ የሚቀጥል ነገር ነው። ሌላኛው በሰሞኑ በማህበራዊ ሚዲያ ዛሬ ለዚህ ማሳብ መነሻነት ትንሽ ሐሳቤን እንድገልጽ መንስኤ የሆነኝ ነገር ምንድነው? በማህበራዊ ሚዲያ ያያቸው ነገሮች ናቸው። አንደኛው የተነሳው ነገር ምንድነው? ሲኖዶስ ለምን ዝም ይላል የሚል ነው። በሚደረጉ ጊዜ ግድያዎች፣ ኦርቶዶክስ ላይ በሚደረጉ ግድያዎች ሲኖዶስ ለምን ዝም ይላል የሚል ነው። እንግዲህ ሲኖዶስ አንደኛ ያው በእርግጥ የሚመለከተው የቤተ ክርስቲያን የበላይ አካል ነው። ነገር ግን ሲኖዶስ ቅድም እንዳልኳችሁ ራሱ በብሔር ፌዴራሊዝሙ ዲቪዥን በውስጡ ያለው የራሱ የሆነ ችግር ያለበት ነው። ሌላኛው ደግሞ ሁለተኛው ሐሳብ ደግሞ የምንመለከተው ምንድነው? በሲኖዶስ ያሉ አባቶችም ቅድም ያልነውን ከፊት ለፊት የተጋረጡ አደገኛ የሆኑ ህዝብና ህዝብን ሊያጫርሱ የሚችሉ ችግሮች ስለተገነዘቡ እነዚህን ነገሮች በብስለት ለመሄድም ታስቦ ሊሆን ይችላል። በመጥፎ ጎኑ ብቻ ላናየው እንችላለን። ለምሳሌ ይሄ ግጭት የሚፈልገው አካል ያዘው በለው ብሎ ህዝባዊ አመጽ እንዲነሳ የሚፈልገው አካል አሁን ቤተክርስቲያን በዛ ደረጃ አድርጋ በተነሳ እንደገና ደግሞ ለማያባራ ግጭት እየተያያዘ ለሚነካካ ግጭቶች እንዳይሄድ ስለተሰጋ ነው። አሁን ካለው መከራ አሁን መከራ የለም ማለት ሳይሆን አሁን ካለው መከራ የከፋ መከራ እንዳይመጣ ከሚል ፍርሃት የተነሳ ሊሆን ይችላል። ሆኖ ግን ቅዱስ ሲኖዶስ ነገሮችን በጥበብና በማስተዋል ከመንግስትም ጋር ሆነ ከሁሉም ከህብረተሰቡ ጋር በመገናኘት ስርዓትን መዘርጋትና ችግሮችን የመቅረፍ ስርዓት ላይ መሳተፍ እንደሚገባው ጥርጥር የለውም። በዛ ልክ ሄዷል። ያው እንደምናውቀው ነው በዛ ልክ ሄዷል የሚለው ብዙም አሳማኝ አይደለምና ሌላ በማህበራዊ ሚዲያ ሁሉም ወጥቶ ሁሌ ሰው ስሜቱ ኢትዮጵያ ውስጥ ድምጽ እንሁናቸው የሚል ነገር ነው። እንግዲህ በአርስቴ ላይ እንዳያችሁት የአህያ ባል ከጅብ አያስጥልም የሚል አርስቴ ያነሳሁት አንዱ ይሄ ነው። ድምጽ እንሁናቸው የሚባለው ድምጽ ሆነናቸው ምን እንድናረጋቸው? ፍትህ እንዲያገኙ፣ ወንጀለኛው እንዲገኝ፣ ከዛ ወንጀለኛው እንዲታሰር፣ የህግ የበላይነት እንዲከበር ያን ነው ሐሳባችን ያ ነው ወይስ ጥሩ ነው ሐሳባችን ያ ነው? ግን ይሳካል? አሁን ካለው ነባራዊ ሁኔታ ይሄ ግራና ቀኝ ማየት ያስፈልጋል ማለት ነው። ለምሳሌ በናይጄሪያ ባለፈው በ7000 ገደማ መሰለኝ በአንድ ቀን ብዙ ሰዎች አለቁ። ማን አዳናቸው? ብዙ ድምጽ ናቸው ተባለ። ግን ምንድነው ማን አዳናቸው? ዳግመኛ እንደዛ አይነት ክስተቶች እንዳይከሰቱ የተወሰደ እርምጃ ምንድነው? ስለዚህ እነዚህ ነገሮች ግራና ቀኝ ማየት ያስፈልጋል። ድምጽ ስለሆናችሁ ሚዲያ ላይ ስለተጮኸ ስለተለፈለፈ እንደውም ይሄ ኃይል ግድያውን የሚፈልገው ኃይል
እንደውም እንደ ማስረጃ ነው የሚሰበስቡ። ምን አወሩ ምን ለፈለፉ። ምክንያቱም ሂድን ነው ከጀርባ ነው የሚሰራው። ከጀርባ ይሰራል፣ ፕሮጀክት ይደረጋል፣ ውጤቱ ይፋ ታየዋለህ። ከጀርባ ነው ሁሉ ነገር። ፊት ለፊት ሲሰራ የታጠቀ ከጀርባ ይሰራል፣ ውጤቱ ተግባራዊ ሲሆን ታያለ። እኛስ ፊት ለፊት ሁሌ ማውራት። ለዛ ነው ያውሩ፣ ይጩሁ፣ ይለፍልፉ ይባላል። እነሱ ወሬ ልማዳቸው ነው። ኦርቶዶክሶች ያውሩ ይለፍልፉ ይባላልና አንዳንዴ ድምጽ እንሆናቸው የሚለውም ነገሮችንም ቃሉን ራሱ ሁሌ ስንት ጊዜ ሆንን ስንት ጊዜ ተሳካ የሚለውንም በውስጡ ማየት ያስፈልጋል። ሌላኛው እንደራጅ የሚል ሐሳብ ያላቸው ሰዎች አሉ። እንደራጅ የሚለው ሐሳብ ቤተክርስቲያንን በአካባቢ ያለውን ሁኔታ ለመጠበቅ በተቻለ መጠን ደግሞ ከመንግስት አካላት ጋር ጉዳዩን ለማሳወቅ የችግሮች ሮቴሽኑ አሻጥሩ ተንኮሉ የሚሰራው ከየት ተነስቶ ወዴት እንደሚሄድ ያለውን ህዝባዊ ሆኖ መረጃ ለመስጠት ከሆነ ይጠቅማል። ከዛ ውጪ ግን እንደራጅ የሚለው ምን አሁን የሚሊተሪ እንስራ ነው ወይስ እንደዚህ ነው? በዛ አይነት መንገድ እንደራጅ ብትል በዛ አይነት መንገድ የተደራጀ እምነት ተቋም አለ፣ በኃይልም ያምን እንዲሁም ደግሞ የውጭ ኃይል ሊያስገባ የሚችል ችግሮችን በማግሰፍ የፈለገ ርቀት ለማስኬድ የሚችል ሌላም አለ። ከአንድም ሁለት ሶስት ተቋማት በላይ ኦርቶዶክሳው በእምነት ተቋም ያሉ ከኦርቶዶክስ ጋር ፍጥጫ ያሉ አካላት አሉ። ስለዚህ መደራጀቱ በምን አይነት መንገድ ነው መደራጀት ሐሳብ ስናቀርብ የሚለውን ማየት ያስፈልጋል። ተደራጅቶ ቤተክርስቲያንን አካባቢ መጠበቅ፣ ሰፈርን መጠበቅ፣ ክፉ የሚያደርገውን ሰው በጥበብ በዘዴ አድርጎ ለህግ ማቅረብ የሚለው ነገሮች ከሆነ የተሻለ ከትንሽ የተሻለ ስርዓቱ ነገሮች እስኪስተካከሉ የተወሰነ ቢያንስ መጠኑን የመቀነስ እድሎች ሊኖረን ይችላልና መደራጀት የሚለው ራሱ በምን መንገድ የሚለውን ማየትም ያስፈልጋል። እና ባጭሩ ሐሳቤን ስጨርስ በአጠቃላይ ኦርቶዶክስ ክርስቲያኖች መገንዘብ ያለብን ነገሮች ምንድነው? እንደ ቤተ ክርስቲያን የተፈረጅን ስለሆንን ኦርቶዶክስ በዋነኝነት በዚህ እንዳልኳችሁ በስርዓቱ ተፈራጅ ስለሆነች በየገዳሙ የሚገደለው በምኑ መጀመሪያ ታርጋ ተሰጥቷል። ከተሰጠ ደግሞ ቅድም እንዳልኳችሁ እርምጃ ይወሰድብሃል። በዛ መንገድ የተፈረጅን መሆናችንን ተገንዝበን ቆም ብለን ግራና ቀኝ ነገሮችን ማየት ያስፈልገናል። ዘላቂ መፍትሄ የሚመጣበትን አቅጣጫዎች በመናበብ በተቻለ መንገድ ማምጣት ያስፈልገናል። እንዳልኳችሁ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሳይቀር በዘር የተከፋፈለ ውስጡ ገብቶበታል። ኢቭን እንኳን የእምነት ኦርቶዶክሳዊ ሳይሆኑ እስከ ላይ መዋቅር ድረስ ቁጭ ብለው ለሌላ እምነት የሚሰሩ አካላት ሁሉ ስልጣን ላይ እያየን ነው። ሌላም ነገር ብዙ ነገሮች እያየን ነው። ኦርቶዶክሳዊ ሳይሆኑ በውስጥ ለሌላ እምነት የሚሰሩ ሞኖኮሳት ጳጳሳት ሳይቀር እየታዘብን ነው። ግን ማስረጃ ለማቅረብና እንዲህ ለማለትም ደግሞ እንትን ይፈልጋል። ሆኖ ዋናው ትልቁ ጋሻችን ደጀናችን አሳላፊ እንኳን ይሄንን የሰው ሰራሹን አስተሳሰብ አይደለም ዓለሙን ምድሩን የሚያሳልፍ እግዚአብሔር ነውና በተቻለን መጠን እኛ በጸሎት ስለደከምን ይመስለኛል እና በጸሎት በስግደት በሃይማኖት ጽናት መጽናት አለብን። ብዙ ጊዜ የኦርቶዶክስ መስቀል አድርገን ክር አድርገን ስራችን ሌላ የምንገኝበት ሌላ ለዓመት ብቻ የምንመጣ ቤተክርስቲያን ጸሎትን ማናደርግ ምግብ ስንበላ እንኳን ማንባርክ ብዙ አይነት ችግር ያለብን እኛ ነን ውስጣችንና ያንን ማስተካከል ወደ እግዚአብሔር መጮህ ወደ እግዚአብሔር ማልቀስ ስግደት የማያጠፋው ጾም የማያጠፋው ጸሎት የማያጠፋው ነገር የለም እና በጊዜ ሂደት ውስጥ እግዚአብሔር እንዲያስተካክለው በርትተን መስራት በዚህ መንገድ ያለብን ይመስለኛል። እግዚአብሔር አምላካችን የሞቱትን ነፍስ ይማርልን፣ እኛንም እድሜ ለንስሐ አምላካችን እግዚአብሔር ይስጠን። ከሚመጣው ክፉ ነገር ሁሉ እኛንም ልጆቻችንም ሁሉንም እግዚአብሔር አገሪቷንም ይጠብቅልን፣ ህዝቡን ሰላም ያድርግልን። ሰላም የሁላችን መሰረት ነው። ሰላም ሲኖር ነው እንደ ልባችን ሰርተን ወተን ገብተን የምንኖረው። ለሰላም እየሰራን መቅሰፍቱም እንዲያልፍ ደግሞ መጸለይ ያስፈልጋል። እግዚአብሔር አምላካችን ከክፉ ይሰውረን። እግዚአብሔር ምስጋና ይሁን።